አሁን ደግሞ ማሳይሽ ኦቨናችንን ነው። ይሄ ኦቨናችን እንግዲህ ሌላ ቦታ ብዙ አይነት ኦቨኖች ታገኛለሽ፣ የትም ማታገኙን ነው ማሳይሽ። አንደኛ ኦቨን ሙሉ ለሙሉ ኢምፖርት የተደረገ ኦቨን ነው። እዚህ ሀገር አይተጋጠመ አይደለም ማለት ነው። እንደምታየው ኦቨናችን ሙሉ ለሙሉ ቀለሙ ጥቁር ነው፣ የመኪና ቀለም ነው የተቀባው። በቀላሉ በዚህ በሙቀት አይዝግም ወይ ደግሞ ቀለሙን አይቀይርም። እነዚህ መክፈቻና መዝጊያዎቹ በጣም ጠንካራ ናቸው። እንዲህ በቀላሉ መስብሪያቸው ወይም ደግሞ ጉዳት የሚደርስባቸው እቃዎች አይደሉም። እነዚህ እንደምታያቸው በጣም ጠንካራ ናቸው። እንግዲህ ይህን ኦቨን በሁለት ኤሌክትሪክና በሁለት ጋዝ እናገኘዋለን ማለት ነው። ያ ማለት መብራት በሚጠፋብን ሰዓት ጋዛችን እንጠቀማለን፣ መብራት ሲኖር ደግሞ እንደምታየው ኤሌክትሪካችን እንጠቀማለን። ወደታች ወደ ዳቦ መጋገራችን ስንመጣ እንደምታየው በጣም ብዙ ነገሮችን ጨምሮ ነው የመጣው። እንደምታየው ይሄ ነገር መጥበሻችን ነው፣ እየተሽከረከረ ነው የሚጠብሰው። አንድ ጊዜ ብቻ ስጋዎቻችን ካስቀመጥን በኋላ በተለያየ በፈለግነው ሙቀት እየተሽከረከረ እንጠብስልን እናደርጋለን። ሌላ ደግሞ በናሽናል ኦቨን የምታገኙ ነገር እና ሌላ ቦታ የማታገኙ እንደዚህ አይነት መደርደሪያ አይተሽ አታውቂም። በምትፈልጊው መንገድ ሙቀትሽን ከሙቀቱ እየራቀ እየቀረበ ስለሚሄድ የምትፈልጊው የሙቀት ቦታ ላይ እያረግሽ መጠቀም ትችያለሽ ማለት ነው። ሌላው ደግሞ ሌላ ቦታ የማታገኙ አሁን ዝቅ ብሎ የሚታሽ ነገር እዚህ ጋር ያለው ነገር ሬዚስተሩ ባለ 4 ሬዚስተር ይባላል። ይሄ ለምንድን ነው የሚጠቅማል? ብዙ ጊዜ ዶሮ የሚሰሩ ሰዎች፣ ኩኪስ የሚሰሩ ሰዎች በጣም ከፍተኛ ሙቀት ለሚጠቀሙ እቃዎች ሬዚስተራችን በጣም ከፍ ያለ ነገር አለው ማለት ነው። እነዚህ ሁሉ ሰርተሽ ደግሞ የሚተርፉ እቃ ካለሽ እዚህ ውስጥ ማጠራቀም ትችያለሽ። የማትጠቀሚባቸውን እቃዎች ኤክስትራ ቁጭ የሚሉ እቃዎች ካሉሽ ደግሞ እዚህ ጋር አስቀምጠሽ ባጋው በምትፈልጊው ጊዜ እያወጣሽ መጠቀም ትችያለሽ። አሁን ለምሳሌ ዶሮ ማጠብሽ ወይ ደግሞ ዝልዝል ማሰጊ ከሆነ እዚህ ድረስ አስቀምጠሽ መመለስ ትችያለሽ ማለት ነው። በጣም ቀላል ነው። ከዚህ በተረፈ ደግሞ ብዙ ሰዎች ሲሊንደር ሲያዩት ጋዝ ነው፣ ልጆች ይነካኩብኛል፣ እሳት አደጋ ይፈጠርብኛል ይላሉ። ይሄ በጣም ቀላል ነው። እንደዚህ የምታዩ እዚህ ጋር በደንብ አድርገሽ ካሳሰሽ ሊንኬጅ እንዳይኖረው እዚህ ጋር በደንብ ከተገጠመ እዚህ ጋር በደንብ ታይትድ ከሆነ ጋዙ በሌላ በየትም በኩል ሊወጣ አይችልም። ያ ማለት ኦቨኑ ላይ ምንም አይነት የጋዝ ሊንኬጅ አታገኝም። እና እነዚህ ነገሮች ደግሞ በቀላሉ ምን አይሉ ጋዝን አይከፍቱልሽም። ሌላ ጨምሮ የመጣው ፊቸር ይሄ ነው። ምንም እዚህ ጋር ልጆች ቢነካኩት ጋዙ አይከፈትም ወይኔቨር ኤሌክትሪክሽን ካለኮሽ በስተቀር ማለት ነው። ስለዚህ በቀላሉ ልጆች አንደኛ ዙርም ወደ ቀኝ ለማዞር ቢሞክሩ ይሰባርባቸዋል እንጂ ጋዝ አይከፍላቸውም። ሁለተኛ ደግሞ ጨምሮ የመጣው ሌላ ስቶቭ ላይ የማታገኘው ይሄ ነገር በመለኮሻ ነው የሚሰራው። ያ ማለት ኤሌክትሪክ እስካለኮሽ ድረስ ጋዙ ወደዚህ አይመጣም። ስለዚህ ለመለኮስ አንድ ሰው ምን ማድረግ አለበት? መጀመሪያ ኤሌክትሪኩን ለኩሶ ዘን ወደ ተቃራኒ ወይ ደግሞ ወደ ግራ በመለኮስ ጋዝሽ እንዲበራልሽ ታደርጊያለሽ እንጂ ማንኛውም ህፃናት ይሄን ነገር በቀላሉ መለኮስ አይችሉም ማለት ነው።